ጾም የሚለው ቃል ቀጥተኛ ትርጉሙ ምን ማለት ነው? መከልከል፣ መብላት ወይንስ መጠጣት? መከልከል ካላችሁ ትክክል መልሳችኋል። አብይ ጾም ስንት ቀናት አሉት? 40 ቀናት፣ 55 ቀናት፣ 60 ቀናት? 55 ቀናት ያላችሁ ትክክል መልሳችኋል። ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ምን ይባላል? ጾመ ሐዋርያት፣ ጾመ ነቢያት ወይንስ ጾመ ሁዳዴ ወይም አብይ ጾም? ጾመ ሁዳዴ ወይም አብይ ጾም ይባላል ካላችሁ ትክክል መልሳችኋል። የመጀመሪያው የሰው ልጅ ወይም አዳም የተሰጠው የመጀመሪያ ሕግ ምን ነበረ? ጸሎት፣ ጾም ወይንስ ስግደት? ጾም ነው ካላችሁ በትክክል መልሳችኋል። አትብላ የሚል ትእዛዝ ተሰጥቶት ነበረ። ከሚከተሉት ውስጥ በአብይ ጾም የማይበላው የትኛው ነው? ጎመን፣ ሽምብራ ወይስ አሳ? አሳ ካላችሁ ትክክል ናችሁ። አሳ በጾም ወቅት ከማይበሉ ምግቦች መካከል አንዱ ነው። አብይ ጾም በስንት ሳምንታት ይከፈላል? በ7፣ በ8 ወይንስ በ9? በ8 ካላችሁ በትክክል መልሳችኋል። እያንዳንዱ ሰንበት የተለያዩ ስያሜዎችና ከዚያ ጋር የተያያዙ ታሪኮች፣ ምስጢራት፣ ትምህርት አለው። አብይ ማለት ምን ማለት ነው? ትንሽ፣ መካከለኛ፣ ታላቅ? ታላቅ ማለት ነው ካላችሁ ትክክል መልሳችኋል። ወይም ዋና ማለት ነው ካላችሁም ትክክል ይሆናል። በአብይ ጾም በየቀኑ ከቤተ ክርስቲያን የቅኔ ማህሌት የሚሰማው ዜማ ምን ይባላል? ፍትሐት፣ ጾመ ድጓ ወይንስ ቅዳሴ? ጾመ ድጓ ነው ካላችሁ በትክክል መልሳችኋል። ጾመ ድጓ ከቅዱስ ያሬድ የዜማ ድርሰቶች መካከል አንዱ ሲሆን በብዛት በአብይ ጾም ውስጥ ይደረሳል ወይም ደግሞ ይደገማል፣ ይዜማል። በአብይ ጾም ከሰኞ እስከ አርብ እኩለ ቀን ላይ የሚደረገው የጸሎት ስነ ስርዓት ምን ይባላል? ኪዳን፣ ቅዳሴ ወይንስ ሰርክ? ቅዳሴ ነው ካላችሁ በትክክል መልሳችኋል። በሰንበት ወይም በቅዳሜና በእሁድ በማለዳ፣ ከሰኞ እስከ አርብ ደግሞ ጾም ስለሆነ ከእኩለ ቀን ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ሥርዓተ ቅዳሴ ይከናወናል። ጾም ከምግብ መከልከል በተጨማሪ የዳሽ መከልከልንም ይጨምራል። ከክፉ ነገር ወይም ከኃጢአት፣ ከእንቅልፍ ወይንስ ከሥራ? ከክፉ ነገር ወይም ከኃጢአት መከልከልንም ይጨምራል ካላችሁ ትክክል መልሳችኋል።